አንቺ ስሚ አራለው ወደኛ ቤት እየመጣ ነው አረ ውሻ በዩ 200 ብር አበድሩ እንደዚህ ሊገለኝ እንዴ 200 ብር ብርቅ ነው እንዴ ወደኛው ነው ምን ጉድ ነው እንዴ 200 ብር ቢያበድር አንቆ ሊገለኝ ይኸውልሽ ስሚ ይኸው 3 ቀኑ አይሰማ አይለማ አይናገር አይጋገር ምግብ በልቶ አቅ ምን እንደገጠመው አላውቅም ይኸው ተኝቷል ደርቆብኛል ምን እንደማረግ አላውቅም ብለሽ ተጠላምጪ ዴ ለ200 ብር እንደዚህ ተክተና እንዴ ነይ ቡግንጂ ጨርቀው ምን አባቱ አይለማ አይሰማ እሺ አይለማ አይሰማ በቃ 3 ቀኑ በይ እንደነገርኩሽ አይሰማ አይለማ 3 ቀኑ ምግብ አልበላ እንዲው ደርቆብኝ እኔ ምንም በቃ ግቡ እንደምናላችሁ ደህና ዋላችሁ ምን ነው በደና ታሟል እንዴ ይኸው 3 ቀኑ እህል አይበላ ውሃ አይጠጣ ይኸው ጠላት ወድርቅ ይበለው 3 ቀኑ እንዱ ድርቅ እንዳለ ነው ይሉት ወዳይ ዘመድ የለም እንዴ ወዳይ ዘመድ የለንም የሰው ገንዘብ ወስዶ መታመም አለ እንዴ 2000 ብር እኮ ነው የተበደረው ውሸታ 200 ብር ነው ላይችል አይሰጥ ታው ተመከርክ ተዘከርክ ቁማር መጥፎ ነው ተባከ እንግዲህ ገራጅም ተሸጣ እንግዲህ ቁማር መጥፎ ነው እየተባልክ ተመከርክ ተዘከርክ ቤተሰቦችህ ልጆችህ እንደጨው ተበተኑ ሜዳ ላይ ቁማር መጥፎ ነው እየተባልክ አለኝ የምትላቸው ነገሮች በሙሉ ተሸጣ ቁማር ተው እየተባልክ አሁን እንግዲህ በእግዚአብሔር እጅ ነው ያስቀው በሞትና በህይወት መሃል ላይ ይውሳን ሳይቆም ከሰው ነው ከእንግዲህ ምን ትሆን እንግዲህ ልትሞት ነው አልሞትም በ100 ብር ነው አሁን